የዓለም አይን በከርኪቭ ጦር ሜዳ ላይ ነው። በምዕራባውያን የጦር መሳሪያዎች የታጠቁት የዩክሬን ኃይሎች የሩሲያን ግዛት በቀጥታ መደብደብ ጀምረዋል። ፑቲን ይህ ቀይ መስመሬ ነው ብለው አስጠንቅቀዋል። ዋሽንግተን አረንጓዴ መብራት ሰጥታለች። ከመጋረጃ ጀርባ የሚደረገው የኒውክሌር ዛቻ፣ የኔቶ አሰላለፍና የአውሮፓን ዕጣ ፈንታ የሚደብቀው ድብቅ ስምምነት ዝርዝሩን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ጦርነቱ አዲስ ቅርጽ ይዟል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ዩክሬን ከዚህ ቀደም የነበረባትን የጥቃት መከላከል ብቻ የሚል ገደብ በመጣስ በምዕራባውያን ድጋፍ በሩሲያ ዋና መሬት ላይ ጥቃት በመሰንዘር ጦርነቱን ወደ ሩሲያ መሬት እየገፋችው ነው። ይህ በከርኪቭ ግንባር ላይ የሚታየው ከፍተኛ የመድፍና የድሮን ጥቃት የሩሲያ ድንበር ከተሞችን ወደ እሳት ቀጠና ቀይሯቸዋል። የሩሲያ ጦር በከርኪቭ በኩል እየገሰገሰ መሆኑን ተከትሎ ኪየቭ በምዕራቡ ዓለም በተለይም በአሜሪካና ከጀርመን መከላከያ መብት በሚል ሽፋን ድጋፍ አግኝታለች። ይሁን እንጂ ይህ ድርጊት የጦርነቱን ሚዛን ከመቀየር ይልቅ ሩሲያን በኒውክሌር አማራጮች ላይ እንድታስብ ግፊት እየፈጠረ ነው። እንደ ቢቢሲ ዘገባ ቭላድሚር ፑቲን በቅርቡ በሰጡት መግለጫ በሩሲያ ግዛት ላይ የሚሰነዘር ማንኛውንም ጥቃት የሩሲያን ሉዓላዊነት እንደሚፈታተንና ይህም ወደ ኒውክሌር ምላሽ እንደሚያመራ በግልጽ አስጠንቅቀዋል። ይህ ማስፈራሪያ እንዲሁ በቃላት ብቻ የታጀበ አይደለም። ሩሲያ በቅርቡ ታክቲካዊ ኒውክሌር መለማመጃዎችን ድንበሩ አካባቢ ማድረጓን ሮይተርስ ዘግቧል። ሩሲያ የጦር ካቢኔ ውስጥ እየተካሄደ ያለው ክርክር የባህላዊ ጦርነት አቅም እየተዳከመ ስለመጣ የኒውክሌር መሳሪያዎችን በትንሽ መጠን ለማስፈራሪያ መጠቀም ይገባል የሚል ሐሳብ መቅረቡ ነው። ይህም ዓለምን አንድ ጫፍ ላይ እንድትንጠለጠል አድርጓታል። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ውስጥ ፈረንሳይና ብሪታንያ የዩክሬንን ጥቃት በግልጽ ሲደግፉ፣ ብሉምበርግ እንደዘገበው ጀርመንና ሃንጋሪ ግን ይህ ወደ ትልቅ ግጭት ይወስደናል በሚል ስጋት ከኋላ እየተጎተቱ ይገኛሉ። ምዕራባውያን መሳሪያውን ከሰጡ በኋላ እኛ ጥቃቱን አንመራም እያሉ ለዩክሬን ከመደገፍ ይልቅ የሩሲያን የበቀል እርምጃ የመፍራት አዝማሚያ ይታይባቸዋል። የነዳጅና የምግብ ዋጋ በዓለም አቀፍ ደረጃ በግንቦት ወር ብቻ ከ6 በመቶ በላይ ጭማሪ አሳይቷል። ፋይናንሻል ታይምስ እንደዘገበው የሩሲያ ዘይት ወደ እስያ ሀገራት በተለይም ወደ ህንድና ወደ ቻይና መፍሰሱ የአሜሪካ ማዕቀብ አክሳሪ አድርጎታል። ሩሲያ የምታገኘው የዶላርና የዩዋን ምንዛሬ ጦርነቱን ለማራዘም ትልቅ የፋይናንስ አቅም እየሆናት ነው። በቅርቡ በስዊዘርላንድ የሚካሄደው የሰላም ጉባኤና ሩሲያ አለመጋበዟ የሰላም ሂደቱን የአንድ ወገን ትርኢት አድርጎታል። ሩሲያ ድርድር የምንጀምረው የያዝነው መሬት እውቅና ስትሰጡን ብቻ ነው ስትል ዩክሬን የመጨረሻውን ኢንች መሬት ሳናስመልስ ድርድር የለም ብላለች። ይህ የሁለቱ ወገኖች የእብሪት ግጭት ጦርነቱን ለዓመታት ሊጎትተው እንደሚችል ተንታኞች ይገልጻሉ። የዛሬው የዩክሬን ጦርነት ቴክኖሎጂና የዲፕሎማሲው ጦርነት ኔቶ ሩሲያን ለማዳከም ሲሞክር፣ ሩሲያ ደግሞ የኔቶን አንድነት ለመፈተን እየሞከረች ነው። ይህ የአልማዝና የድንጋይ ትንቅንቅ የሚወሰነው የዓለምን የወደፊት አቅጣጫ ነው። ሩሲያ የያዘችው የኃይል ካርድ በኢነርጂ፣ ዩክሬን የያዘችው ደግሞ በምዕራባውያን ፖለቲካ ድጋፍ ነው። ይህ ደግሞ ጦርነቱን ማብቂያ ወደሌለው ቀውስ እንዲያመራ አድርጎታል። ከዚህ ሁሉ በኋላ የሚነሳው ጥያቄ ይህ የኃይል ትንቅንቅ ወደ አስከፊ የዓለም አቀፍ ግጭት እያመራ ነው። ፑቲንና የኔቶ መሪዎች የሚወስኑት ውሳኔ የብዙሃኑን ነፍስ የሚጠብቅ ወይም የብዙ ሰዎችን ሕይወት የሚታደግ ወይም የሚያጠፋ ነው። ይህ የክፍለ ዘመኑ ትልቁ የጂኦፖለቲካዊ ቁማር ነው። ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ መረጃውን ለሌሎች አካፍሉ። ቶኒ ሚዲያን ሰብስክራይብ ካደረጋችሁ በየዕለቱ አዳዲስ መረጃዎችን ማግኘት ይችላሉ። በንጎ ዘገባ እስከምንገናኝ ድረስ መልካም ቆይታ።